እንደሌላው ነው ደብቄ ከመግባት ማለት ነው። ታክሲዎቹን እንዳለ 200 300 የዛኔ እንኳን እውነቴን ነው የምላችሁ በራሴ የምኮራው የዛኔ እንኳን እዛ ሲቹዌሽን ላይ ሆኜ የማላቀው ሀገር ያለምንም ብር ማለት ነው ብሬ እንዳለ ላይክ ለታክሲዎቹ በቃ ደስ እንዲላቸው ምን ይሰጣቸው ምን ያደርግልኛል ደብቄ ከመግባት ልስጣቸው። አይ ኖ ጅልነት ነው ግን ላይክ አይ ዶንት ኖ ማን እንደዚህ አድርጎ እንደፈጠረኝ አይ ዶንት ኖ። ከዛ ካናዳ ገባሁኝ ለ2 ቀን ሞንትሪያል አደርኩኝ ሸልተር ውስጥ ማለት ነው። ከዛ ወደ ቶሮንቶ ልሄድ ፈልጌ እዛ ሞንትሪያል ያሉ ሰዎች እንዳለ ወደ ቶሮንቶ እንዳትሄድ ሰው ማታውቅ ከሆነ እዛው ትጠፋለህ ሆምለስ ሆነህ ነው የምትቀረው ተባልኩኝ። ምክንያቱም የዛኔ ዓመት በዓል ነበረ ሸልተሮቹ ቶሎ ስለሚዘጉ በረንዳ ላይ ነው የምታድረው አሉኝ። ከዛ ደግሞ ምን ልቤ ውስጥ እንዳደረ አላውቅም። አሮ ነው እሄዳለሁ። ከዛ ባስ ውስጥ አስታውሳለሁ የፈራሁት ፍርሃት የዛኔ ማታ ጨልሞ ማለት ነው አስታውሳለሁኝ። ሸልተሮቹ ሊዘጉ 1 ሰዓት ሲቀራቸው ወደ ቶሮንቶ ነው የገባሁት። እንዴት ሮጬ ከባሱ እንደወረድኩኝ እንዴት በችኮላና በፍርሃት ስልክ እንደደወልኩኝ ወደ ሸልተሮች። ከዛ ሸልተር ደወልኩኝ። አንድ ሸልተር አነሱልኝ ስልካቸው። ከዛ ስልካቸው ሲያነሱልኝ መሄድበት ቦታ የለኝም ሪፊውጂ ነኝ ካናዳ መጣሁኝ መሄድበት ቦታ የለኝም እና ፕሊዝ ሄልፕ ሚ ያልኳቸው። ከዛ እነሱም ጥሩ ሰዎች ታክሲ ላኩልኝ። ከዛ ታክሲ ላኩልኝ ቦታ ወደ ሄድኩበት ሸልተር ግን እንዳለ የሆምለስ እና ላይክ እብድ የሆኑ የሚያጨሱ አዲክትድ የሆኑ ሰዎች እዛ የሚያድሩበት ቦታ ነው የሚደባደቡ። እዛ ቦታ ሄድኩኝና ላይክ ሌላ ቦታ የላችሁም እዚህ ማደር አልችልም ከእነዚህ ሰዎች ማደር አልችልም ሌላ ቦታ። ከዛ ችግር